የእግዚአብሔር ሰላምና ጸጋ ይብዛላችሁ ቅዱሳኖች። እኔ ወንድማችሁ ወንጌላዊ ታመነ ይባላለሁ። በክርስቶስ የሆነው ወንጌል ዓለም አቀፍ ቤተክርስቲያን ውስጥ ነው የሚያገለግለው። ዛሬ መልካም ዜና ይዤ በፊታችሁ ቀርቤያለሁ። ቤተክርስቲያናችን መንፈሳዊ ሰው በሚል ርዕስ አስተምሮ እየሰጠች ትገኛለች። በዛ ፕሮግራም ላይ አሁንም እናንተን እንድትሳተፉ ቤተክርስቲያናችን ለእናንተ ግብዣ ታደርጋለች። ቤተክርስቲያናችን አርብና እሁድ ትምህርቱን እየሰጠች ነው። አርብ 11 እስከ 1 ተኩል፣ እሁድ 3 ተኩል ጀምሮ ትምህርቱ ይቀጥላል። መንፈሳዊ ሰው በሚል ርዕስ በእግዚአብሔር ቤት ውስጥ 3 አይነት ሰዎች እንዳሉ እየተማርን ነው ያለነው። ፍጥረታዊ ሰው፣ ስጋዊ ሰው፣ መንፈሳዊ ሰው። እሱ የምናገኘው አንደኛ ቆሮንቶስ 2:12 እስከ 17 ያለውን ታያላችሁ። ይህ ፕሮግራም ሁላችሁ እንድትሳተፉ ቤተክርስቲያናችን ትልቅ ግብዣ ለእናንተ ታደርጋለች። በዛን ቀን ጸሎትም እንጸልያለን። በእግዚአብሔር ፊት ለሁሉም ሰው ይጸልያል። ራሳችን የምናይበት ጊዜ ነው። በዛ ላይ ተሳተፉ ትላለች ቤተክርስቲያናችን። ለዚህ ፕሮግራም ደግሞ ግፋብን ለ10 ሰው ሼር፣ ላይክ፣ ኮሜንት እንታደርጉ በጌታ ፍቅር እንጠይቃችኋለን። እግዚአብሔር ይባርካችሁ። እወዳችኋለሁ። ሻሎም ሻሎም።